ሰላም ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ይሄንን የመሰለ ያማረ ምግብ አዘገጃጀት አብረን እንሰራለን። እዚህ ጋር ሁሉ ነገር ከታትፍ ያለኝ ካሮት፣ አበባ ጎመን፣ ሽንኩርት፣ ነጭ ሽንኩርት፣ ዝንጅብል ሁሉንም በእንደዚህ መልኩ ከታትፌዋለሁ። በጋለ መጥበሻ ላይ እጨምራለሁ። ሁሉንም በአንዴ ነው የምጨምርበት። አይናችን ነው አይደል መመገብ አለበት የሚባለው መጀመሪያ። ለዚህ እንደዚህ ከሁሉም ማለት ነው ከከለር ያምራል በጣም። ይሄንን ይመስላል። እዚህ ጋር ትንሽ የሚጥሚጣና ጨው እንደ በርበሬ ያደርግበታለሁ። ሌላ ቅመም አልጠቀምበትም። እዚህ ጋር እንቁላሌን አደርግበታለሁ። 2 እንቁላል ነው የተጠቀምኩት። እናንተ ብዛም መቀነስም መጨመርም ትችላላችሁ። እኔ ብዛም አልፈለኩም። ይሄንን ይመስላል። አያምርም? ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ስል በአክብሮት እጠይቃለሁ። አመሰግናለሁ። ዲስክሪፕሽን ላይ ደግሞ አስቀምጥላችኋለሁ። የበለጠ ደግሞ ዛሬ መረዳት ትችላላችሁ። ለእራትም ለቁርስም እንዲህ በቀላሉ መመገብ እንችላለን። ቢያንስ 5 ደቂቃ ቢወስድብን ነው። የታሸጉ ምግቦችን ከመመገብ እንደዚህ ቤታችሁ ያለ ነገርን ተጠቅመናቸው መጠቀሙ የተሻለ ነው እላለሁ። ቻው ባይ ባይ።